ዓለም ባንክም አይኤምኤፍም እንጫጫ ነበር፣ ጉዳያችን አልነበረም። ይህ አገርን ለቅኝ ገዢዎች አሳልፎ ያለ መስጠት፣ ኢኮኖሚን ለፈረንጅ ገባር ያለ ማድረግ፣ ተላላኪም ያለ መሆን ተጋድሎ ነው። If it gets $1 from the IMF, it can borrow $4 from the market and it can lend to us at concessional rates. ኒዮሊበራሊዝምን በአደባባይ መሞገት፣ ዴድ ኢንዲስ ኒው ቢጊኒንግስ ብሎ መጻፍ፣ ራሳቸው የገበያ አክራሪዎቹ በተገኙበት ተገኝቶ እናንተ አፍሪካን ለድህነት የዳረጋችሁ የእጅ አዙር ቅኝ ገዢዎች ብሎ የመናገር ድፍረት ነበር። ኒዮሊበራሊዝም በአስተሳሰብም በተግባርም የከሰረባችሁ ሀልዮት ነው ብሎ የማብራራት የሐሳብ ጥራት ውጤትም ነበር። ሉዓላዊነቷ ተከብሮ የኖረችን አገር አሳልፈን አንሰጥም፣ የፖሊሲ ሉዓላዊነታችንንም እናስጠብቃለን የሚል የአድዋ ልጅነት ያመጣው ጀግንነት ነበር። መለስ ዜናዊ አስረስ ኒዮሊበራሊዝም ለኢትዮጵያ ሕዝብ ጠንቅ ነው ብለው ገትረው የተከራከሩት ያለ ምክንያት አልነበረም። አሁን ኢትዮጵያ የገባችበትን ምስቅልቅል እንዳይገጥማት በመስጋት ነበር። ኒዮሊበራሊዝም በአጭሩ የአሁኗ ኢትዮጵያ ማለት ነች። ኒዮሊበራሊዝም ማለት የአንዲትን እንቁላል ዋጋ 30 ብር ማድረስ፣ የአንድን ዶላር ዋጋ 170 ብር ማስገባት ማለት ነው። ኒዮሊበራሊዝም ማለት እያንዳንዱ ኢትዮጵያዊ ከሚተነፍሰው አየር በቀር ለሚረግጠውም ለሚለብሰውም ግብር ይክፈል ማለት ነው። ኒዮሊበራሊዝም ማለት ነዳጅ በሊትር 18 ብር ከሚሸጥበት ዋጋ ወጥቶ 122 ብር ይሁን ማለት ነው። ኒዮሊበራሊዝም ማለት አርሶ አደርን ማዳበሪያ መደጎም፣ የገበሬን ልጅ ዩኒቨርሲቲ አስገብቶ ማስተማር ቅብጠት ነው ብሎ ማመን ነው። ኒዮሊበራሊዝም ማለት መንግስት ሆስፒታል የሚገነባው፣ መንገድም ግድብም የሚያንጸው፣ የድሃን ኑሮ ለማቅለል የሚሰራው፣ ቴሌኮምን የማይሸጠው፣ የአየር መንገድን ለፈረንጅ የማይለውጠው ስለምንድን ነው ብሎ የሚጠይቅ ነው። በአጠቃላይ አይኤምኤፍ ገብቶ ያቡካ፣ የዓለም ባንክ ይጋግር፣ እነ አሜሪካ ይዘዙ፣ እነ እንግሊዝ ይግዙ የሚል ታቸራዊና ሬገናዊ የገበያ ፖለቲካ ነው። እንዲህ ያለውን እሳቸው በጽሁፍም በንግግርም በአማርኛም በእንግሊዘኛም በጆርናልም በመጽሔትም በአዲስ ዘመንም በአዲስ ራዕይም የተሟገቱለት የኢኮኖሚና የገበያ ሉዓላዊነት ኢትዮጵያ በሺህ ዓመታት ታሪኳ አይታው የማታውቅን እድገት እንድታስመዘግብ አድርጓታል። በሺህ ዓመታት ጉዞ የገነባችው አንድ ዩኒቨርሲቲ፣ እሱም በዓመት 2000 ተማሪዎችን የሚያስመርቅ ነበር። የመለስ ዜናዊ ሙግት ግን 50 ዩኒቨርሲቲ ያስገብቶ 30 ሚሊዮን ህዝብ በትምህርት ቤት ውስጥ በመንግስት ወጪ እንዲቆይ አድርጓል። ኢትዮጵያ በሺህ ዓመታት ጉዞ ማምረት የቻለችው ኤሌክትሪክ 300 ሜጋዋት የማይሞላ ነበር። ኒዮሊበራሊዝምን ውጣልኝ ብሎ የሞገተው አስተሳሰብ ግን ከተከዜ እስከ ጣና በለስ፣ ከግልገል ጊቤ 1 እስከ 3 4300 ሜጋዋት የሚያመነጩ ግድቦችን ማስገንባት ችሏል። ይህም ሳይበቃው በታላቁ የአባይ ወንዝ ላይ ታላቁን የህዳሴ ግድብ ማቆም ችሏል።